ሰላም ጤና ይስጥልን የሄኖን ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ከዜሮ ተከታይ ወይም ሰብስክራይበርስ ተነስተን እንዴት ጠንካራ ቻናል መገንባት እንደምንችል ማወቅ ያለብንን 10 ወሳኝ መሰረታዊ ነገሮችን በዝርዝር እንመለከታለን። ለቻናሉ አዲስ ከሆኑ አሁኑኑ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በአንደኛ የምናየው አዳዲስ ዩቲዩበሮች የምንሰራቸው ትልቅ ውስተት ሁሉንም ሰው ደስ የሚያሰኝ ቪዲዮ ለመስራት መሞከራችን ሲሆን ሰኞ ዕለት የጌሚንግ ቪዲዮ፣ ረቡዕ ደግሞ የቭሎግ፣ አርብ ደግሞ የቴክኖሎጂ ግምገማ እንለቃለን። ለሁሉም ሰው ለመናገር ከሞከርን ማንም እንደማይሰማን መረዳት ይኖርብናል። የምንወደውንና በሚገባ የምናውቀውን አንድ የተለየ ርዕስ መርጠን መንቀሳቀስና መስራት አለብን። ለአካባቢ ተስማሚ የሆኑ ዲዛይኖች፣ የዲጂታል ማርኬቲንግ ስልቶች ወይም የሂሳብ አያያዝ፣ አካውንቲንግ ምክሮችና ሌሎችም በጣም ብዙ ሀሳቦች ሊኖሩ ይችላሉ። በአንድ ዘርፍ ላይ ብቻ ዘውትረን መስራት ተመልካቾች ከእኛ ምን እንደሚያገኙ ስለሚያውቁ ቻናላችንን ለመከተል ወይም ሰብስክራይብ ለማድረግ አይጠራጠሩም። በሁለተኛ የምናየው ከቪዲዮ ጥራት ይልቅ ለድምፅ ጥራት ማለትም ኦዲዮ ኳሊቲ ቅድሚያ መስጠት ያለብን ሲሆን ለምሳሌ የእኔ ቪዲዮ እንደዚህ የሚያስተጋባና የሚረብሽ ቢሆን እውነቱን ለመናገር እስከ ስንት ሰከንድ ትታገሱኛላችሁ? ምናልባት 30 ሰከንድ እንኳን አትቆዩም። ሁላችንም እንደምንረዳው ተመልካቾች በስልክ የተቀረጸ ጥራቱ መጠነኛ የሆነ ቪዲዮ ሊታገሱ ይችላሉ። ነገር ግን ድምፁ የሚረብሽ ከሆነ ወዲያውኑ ዘግተው ቪዲዮውን ይወጣሉ። ስለዚህ አዲስ ካሜራ ከመግዛት ይልቅ ለአንገት የሚሆን ማይክ ወይም ትንሽ ማይክራፎን በጥቂት ወጪ መግዛት ጥሩ ነው። ይህ በቻናላችን ላይ የምናደርገውን ትልቁንና ውጤታማው መዋለ ንዋይ ወይም ኢንቨስትመንት ይሆናል ማለት ነው። ሶስተኛ የመጀመሪያዎቹን 15 ሰከንዶች በአግባቡ መጠቀማችን ምንም ምርጫ የለንም። ይህ የቪዲዮችን መግቢያ ወይም ሁክ ይባላል። በአሁኑ ጊዜ የሰዎችን የትኩረት ጊዜ በጣም አጭር በመሆኑ ቪዲዮችንን በረጅምና አሰልቺ በሆኑና በሚንቀሳቀሱ አርማዎች ወይም ደግሞ ሎጎ ኢንትሮስ መጀመር የለብንም። ወይም ደግሞ ስለ ውሏችን በማውራት የ2 ደቂቃ ወሬ ማስረዘም የለብንም። ተመልካቹን ወዲያውኑ መሳብ የመጀመሪያው ስራችን መሆን አለበት። በዚህ ቪዲዮ ምን አይነት እውቀት ወይም መፍትሄ እንደሚያገኝ በቀጥታ በመናገር ወደ ዋናው ጉዳይ መውሰድ ነው ያለብን። ቪዲዮ እንዲጨርሱትና እንዲቀጥሉበት ምክንያት መስጠት ይኖርብናል። አራተኛው የቪዲዮችንን ማሳያ ምስል ወይም ተምፕሌንና ርዕስ እንደ አንድ ቡድን አጣጥመን መስራት ይኖርብናል። ቪዲዮችንን የፈለግነውን ያህል ድንቅ ቢሆንም ሰው ካልተጫነ ወይም ክሊክ ካላደረገው ዋጋ የለውም። ማስታወስ ያለብን ከ70 በመቶ በላይ የሚሆኑ ተመልካቾች ቪዲዮን የሚያዩት በትንሽ የሞባይል ስክሪን ላይ ነው። ስለዚህ ምስሎቻችን ቀላል፣ ቀለማቸውን ጎልቶ የሚታይና በቀላሉ የሚነበቡ መሆን አለበት። በርዕሱ ላይ የጻፍነውን ቃል በሙሉ ምስሉ ላይ ደጋግመን ማስፈር የለብንም። ይልቁንም ምስሉ የተመልካቹን ስሜት ሲቀሰቅስ፣ ርዕሱ ደግሞ የቪዲዮን ይዘት የሚገልጽ መሆን አለበት። ሰዎችን የሚስብ ይሁን እንጂ በፍጹም አታላይ መሆን የለበትም። አምስተኛ መሰረታዊ የብርሃን አጠቃቀምን ማወቅ ሲሆን ፕሮፌሽናል ለመምሰል የግድ ውድ የሆኑ የስቱዲዮ መብራቶች አያስፈልጉንም። በዓለም ላይ ምርጡና ሙሉ በሙሉ ነፃ የሆነው የብርሃን ምንጭ የተፈጥሮ ፀሐይ ብርሃን ነው። ካሜራችንን በትልቅ መስኮት ፊት ለፊት አቅጣጫ ማደራጀት የምንችል ሲሆን በምሽት ለመቅረጽ ከተገደድን ደግሞ ቀለል ያለ የሪንግ ላይት መጠቀም ወይም ተራ የቤት መብራትን በ45 ዲግሪ አንግል ከፊታችን በስተግራ ወይም ቀኝ አስቀምጠን መጠቀም እንችላለን። ከጭንቅላታችን በላይ የሚበሩ የጣራ መብራቶችን ማስወገድ፣ ምክንያቱም ከዓይናችን ስር ጥቁር ጥላ በመፍጠር ደካማ ጎናችንን ያሳያሉ። ስድስተኛ ኤዲት ስናደርግ ስህተቶችን ለመቁረጥ ብቻ ሳይሆን ተመልካቾች እንዳይሰለቹ ለማድረግ መሆን ይኖርበታል። ኤዲቲንግ ማለት እና
የሚሉ ቃላትን ማስወገድ ብቻ ሳይሆን የቪዲዮን ፍሰትና ፍጥነት መቆጣጠርም ጭምር ነው። የካሜራው ርቀት አሁን በትንሹ መቀየሩን አስተዋላችሁ? ይህ ዲጂታል ፐንቺን ይባላል። እንደነዚህ ያሉ ፈጣን ቁርጥራጮችን ለዋና ነጥቦች ጎላ ያሉ ምስሎችና አጫጭር የጽሁፍ መልእክቶችን እንደዚህ መጠቀም ይኖርብናል። ይህም ተመልካቹ ባይኑ አዳዲስ ነገሮችን እንዲያይ በማድረግ ትኩረቱ እንዳይበተን ይረዳዋል ማለት ነው። አንድ ምስል ከ6 ሰከንድ በላይ ሳይንቀሳቀስ ከቆየ ተመልካቹ መሰልቸት ይጀምራል። ሰባተኛ ቪዲዮአችንን ለዩቲዩብ ፍለጋ ወይም ሰርች ኢንጂን ኦፕቲማይዜሽን አመቺ ማድረግ ይኖርብናል። የዩቲዩብ አልጎሪዝም የሰውን አእምሮ ማንበብ አይችልም። ቪዲዮአችንን ለሚፈልጉ ሰዎች እንዲያደርስልን ስለምን እንደምናገር በግልጽ መናገር ይኖርብናል። በማብራሪያው መግቢያ የመጀመሪያዎቹ 3 መስመሮች ላይ የቪዲዮአችንን ይዘት የሚገልጹ ዋና ዋና ቃላትን በመጠቀም አጭር ማጠቃለያ ጽሑፍ ማስገባት እንችላለን። እንዲሁም ቪዲዮአችንን በየክፍሉ ቻፕተርስና ታይም ስታምፕስ መክፈት እንችላለን። ይህ የተመልካችን ቁጥር ከመጨመሩ በላይ ጉግል ቪዲዮአችንን በቀላሉ እንዲያገኘውና በዓለም አቀፍ የፍለጋ ውጤቶች ላይ እንዲወጣ ያደርገዋል። ስምንተኛ ሁልጊዜም ቢሆን ቀጣይነት ወይም ኮንሲስተንሲን ከማቋረጥና ሰብስቦ ከመልቀቅ ይበልጣል። ይህ የረጅም ርቀት ሩጫ እንጂ የ100 ሜትር ሩጫ አይደለም። ብዙ አዳዲስ ኮንተንት ክሬተርስ በመጀመሪያው ሳምንት በጣም ከመጓጓት 4 ቪዲዮዎችን ይለቃሉ። ከዚያ ግን ስራው ምን ያህል አድካሚ እንደሆነ ሲረዱ ዝለው ለ2 ወር እንዲሁም ከዛም በላይ ይጠፋሉ። አልጎሪዝሙ ይህንን አይወድም። ተመልካቾቻችን ወደ መርሳቱ ሊመጡ ይችላሉ። በየሳምንቱ ወይም በየ2 ሳምንቱ አንድ ጥራቱን የጠበቀ ቪዲዮ በተወሰነ ቀን መልቀቅ በጣም ይመረጣል። ሳንሰለች ይህንን ለ1 ዓመት ልንቀጥልበት የማንችልባቸውን የጊዜ ሰሌዳ መምረጥ ወሳኝ ጉዳይ ነው። ዘጠነኛ ተፈጥሯዊ የሆኑ ጥሪዎችን ኮርስ አክሽን መጠቀም ሲሆን ሁላችንም እንደምናውቀው በቪዲዮ መጨረሻ ሰከንድ ላይ ማሽን ይመስል ላይክ፣ ኮሜንትና ሰብስክራይብ ማድረግ እንዳትረሱ የሚለውን የተለመደ ንግግር እንሰማለን። ልክ የኔ ቪዲዮዎች እንደ ማሳያ መውሰድ እንችላለን። ችግሩ ምንድን ነው? ይህንን እስከምንል ድረስ 80% የሚሆነው ተመልካች ቪዲዮውን ዘግቶ ወደ ሌላ ቦታ ይሄድብናል ማለት ነው። ስለዚህ እነዚህን ጥሪዎች በቪዲዮ መሃል የተመልካቾች ፍላጎት ከፍተኛ በሆነበት ሰዓት ላይ በተፈጥሯዊ መንገድ ማስገባት እና የምንፈልገውን መልእክት ማስተላለፍ እንችላለን ማለት ነው። 10ኛው ነጥብ የቻናላችንን መረጃዎች ማጥናት ጥቅም አለው። ዝም ብለን አጠቃላይ የእይታን ቁጥር ቪውስ ብቻ ከመቁጠር ወጥተን እነዚህን እይታዎች ለምን እንደመጡ የሚነግሩንን መረጃዎች ብንመለከትና ብንረዳ ጥሩ ነው። በዩቲዩብ ስቱዲያችን ውስጥ በተለይ በሁለት መለኪያዎች ላይ ትኩረት ማድረግ ይኖርብናል። አንደኛው ክሊክስሩ ሬት ሲቲአር የምንለው ሲሆን ይህ የማሳያ ምስላችን ወይም ተምብሌን እና ርዕሳችን ምን ያህል ውጤታማ እንደሆነ ይነግረናል። ሁለተኛው ደግሞ ኦዲየንስ ሪቴንሽን ግራፍ ወይም የተመልካች ማቆያ ግራፍ ይባላሉ። ዛሬ የምታያቸው ትላልቅ ዩቲዩበሮች በሙሉ የጀመሩት ልክ እንደኛ በዜሮ ተከታይ በነበራቸው ተራ ዕቃና በኋላ ላይ ሲያዩት በሚያሳፍር የመጀመሪያ ቪዲዮ ነው። ሚስጥሩ ገና ከመጀመሪያው ቀን ፍጹም መሆን ሳይሆን የመጀመሪያውን ቪዲዮ ለቆ መጀመርና በእያንዳንዱ ቪዲዮ ላይ የ1% መሻሻል በማሳየት መጣር ይኖርብናል። የዛሬው መረጃ ይህንን ይመስል ነበረ። ቪዲዮ ከጠቀማችሁና አዲስ ነገር ካገኛችሁበት ለጓደኞቻችሁ ሼር አድርጉት። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን የሚጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።